የዚህ ዓለም ክብር እሳት የሌለው ጭስ ነው። ይህን የተናገረው ቀዳማዊ ናፖሊዮን ነው። በአንድ ወቅት ሰዎች እሳት የሌለው ጭስ የለም ብለው ሲናገሩ በመስማቱ አለ እንጂ እሳት የሌለው ጭስ ማለት የዚህ ዓለም ክብር ነው ይላል። ናፖሊዮን ቦናፓርት አውሮፓን በፈረንሳይ የበላይነት ለማስተዳደር እድል ከሱ ጋር በነበረችበት ጊዜ ለረጅም ጊዜ በአሸናፊነት የዘለቀ በኋላ እድል ከሱ ጋር ስትለይ ብቻውን በአንድ ደሴት ታስሮ ያለፈ መሪ ነው። በአንድ ወቅትም እንዲህ ብሎ ነበር፣ እድል ከኔ ጋር እስካለች ድረስ ማንም ሰው በእኔ ላይ ምንም ማድረግ አይችልም። እድል በከዳችኝ ወቅት ግን አንዲት ዝንብ ትበቃኛለች ብሎ ነበር። ነገር ግን ይላል ናፖሊዮን፣ ሞት ምንም አይደለም። ነገር ግን ተሸንፎና ተከብሮ መኖር በየቀኑ መሞት ነው ይላል ናፖሊዮን። እናንተ በናፖሊዮን አባባል ትስማማላችሁ? እስኪ አስተያየታችሁን አቅርቡ።